ፖለቲከኛ ነብይ ነህ አንተ ወይ ምን ማለት ፈልገህ በፊት ቤተ ክህነቱን ቤተ መንግስቱንም ያስተዳድሩ ነበር አሁን ዛሬ የመጣ መንግስት ቤተ ክህነቱን አስተዳድሩት ቤተ መንግስቱን ለኛ ተውስል መቶ አቃታቸው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እናት አይደለችም ለምን ይሄ ማለት ዛሬም ነገም ለዘላለም የማይቀየር የኔ ሐሳብና የብዙዎች ሐሳብ ነው እኛ በኢትዮጵያ ከሌለን ኢትዮጵያ የለች ኦርቶዶክስ ከሌለች ኢትዮጵያ ራሱ የለችም ብሎ ነው ሲናገሩ ነው እናት ያሉ ስላልሆነች እናት ልትሆን አትችልም እናት ማለት የምታሳድግ ናት እናት ማለት የምታበላ ናት እናት ማለት የምታጠባ ናት እናት ማለት የምትመግብ ናት ፍንፍኔም ቢትወስድ ወይ አዲስ አበባ ብሎ ስም የተሰየመችውን ከተማ ቢትወስድ የኦሮሞ ከተማ ናት ግን በራሱ ከተማ ላይ ይሰደባል ይገፋል አይተለም ግን እየኖረበት ያለው ሌላ ብሔር ብሔረሰብ ነው ናውጣልኝ ብሎ አልተኮሰብኝ ናውጣልኝ ብሎ አላባረረም ቡሾፍቱ ሄደ ደርበዘት ብለስ ምን ቀይራ እየኖርክ ነው ውጣልኝ አላለም ግን ባለቤቱን ለማስወጣት ትሞክራለህ ምን አይነት አመጻ አለው ይሄንን ስትናገር ቤተኛ ያርጓል በሃይማኖት ይመጣሉ እዚህ ጋር ሚካኤል ቤተክርስቲያን እዛ ጋር ገብርኤል ቤተክርስቲያን እዚህ ጋር ማርያም ቤተክርስቲያን 40 ሄክታር በዚህ መካከል ደግሞ ክርስትናን ተቀበል ተብሎ ወደ ክርስትና ስትመጣ ስሚ መገርሳ ከሆነ ወልደ ሚካኤል ወልደ ገብርኤል ከዛ ውጪ ደግሞ የተቀመጥክበት መንደር ላይ እዚህ ጋር ቡሾፍቱ ከመጣ ቡሾፍቱ የሚለው ስም አይመችም ደርበዘይት ታረጋዋል ኦሮሞ በባሪ የሰውን ነገር አይፈልግም የራሱን ይሰጣል ይሄ የኦሮሞ ህዝብ ባሪ ነው ኦሮሞ ያንተን ነገር አይፈልግም የራሱን ካለ ይሰጣል ኦሮሞ የሰውን ነገር አይወስድም የራሱን ነገር ያበላል ተተለም ኦሮሞ ማለት በራሱ ነገር ላይ እየተገፋ እየተጨቆነ እየተሰደበ ያለው ህዝብ ነው ከትግራይ ጋር የነበረ ጦርነት ላይ ምድረ ጳጳስ እንዳለ ሄዶ ምን እያደረገ ነበር እየባረከ ነበር ጦርነቱ ውጪ ያለው ጳጳስ መጥቶ ሀገር ውስጥ ያለው ጳጳስ መጥቶ በለው ግደለው ቅበረው ከትግራይ ጋር ሲጣላ ዶክተር አብይ ምንድነው የሚሆነው ዳዊት ነው ከትግራይ ጋር ሲጣላ አይ ከትግራይ ጋር እንታረቅ ሲባል ጎልያድ ይሆናል አይታለ አይደለም ከኦሮሞ ጋር ሲጣላ አብይ ሙሴ ነው የሚሆነው አይ ኦሮሞ ህዝብ ምን ጠቅላይ ሚኒስትር ስለሆንኩ የራሱን እውነት ማጣት የለበትም ከተባለ ምንድነው የሚሆነው አሁን አብይ ፈርዖን ይሆናል ትልቁን ትንሽ አርገ ትልቅ መሆን አትችልም ምን ማለት ነው አዋ ምንድነው ትልቅ ይገባል አልገባኝ 60 ሚሊዮን በ110 ሚሊዮን ይሄንን መውሰድ ትችሏል አይደል የኦሮሞ ህዝብ 60 ሚሊዮን ነው ብሔር ብሔረሰብን አንድ ላይ ሲደመር 50 ይሆናል የኢትዮጵያ ህዝብ 110 ሚሊዮን ይሆናል የብሔሮች ስብስብ ሀገር ይሆናል ብሔርን እንደዚህ ነው ማየው ሀገርን እንደዚህ ነው ማየው አይታል አይደል ብሔር አለኝ ኦሮሞ ነኝ ኢትዮጵያ የሚለው አይታል ዜግነቱ 4 ኪሎ የአባታችን ቤተ መንግስት የአያታችን ቤተ መንግስት የኢቴ ቤተ መንግስት ያለ የሚደባደብ ቀንና ሌሊት እንቅልፍ የሚከለክል ህዝብ ነው 4 ኪሎ የአባቲም የአያቲም አይደለም አላማ የኦሮሞን ህዝብ እንኳን ደህና መጣህ እንኳን ደህና ጠበቃችሁ ፖለቲከኛ ነብይ ነህ አንተ ወይ ምን ማለት ፈልገህ አይ የነብይነት ሚና ቅዱሳት መጻሕፍት የሚነግሩን እግዚአብሔርን ቃልና ከሱ ጋር የተገናኙ ጉዳዮች ነው የሚያረጉት አንተ ግን ፖለቲካውም አካባቢ አትጠፋም ፖለቲካ ከእግዚአብሔር ቃል ውጪ አይደለም ስለዚህ እኔ ፖለቲከኛ ነብይ ሳይሆን አስተካክለ ጥራ እኔ ነብይ ነኝ የእግዚአብሔር አገልጋይ ነኝ ከዛ ውጪ ግን ፖለቲካና ነብይነት መለያየት አይቻልም ሲጀመር የነብይ ሚና አንደኛ የሚሆነው ፖለቲከኞችን ወደ እግዚአብሔር መንግስት ፖለቲከኞችን መገሰጽ ፖለቲካ መዳሰስም የነብዩ ስራ ግን ፖለቲከኛ መሆን እሱ ሌላ ስራ ስለዚህ አንተ ፖለቲከኞችን ትገስጻለህ በትክክል መክራለሁ ገጽጻዋለሁ መናገር ባለብኝ ቦታ እናገራለሁ ስለዚህ ፖለቲከኛ ነብይ የሚለው ስም አይሆንህም ላንተ እኔ ነብይ ገቢ ነኝ ነብይነትን ስታነሳ እንግዲህ የመገሰጽ ስራ አለው ብለሃል እና ይሄ የመገሰጽ ስራ ሁሉንም ህዝብንም መንግስትንም የመገሰጽ ነው እና ከዚህ ጋር ተያይዞ የሚነሳብህ ነገር ሁሉ ጊዜ የኦሮሞ ፓስተርም ነኝ ትላለህ ለዚህ ነው ሰዎች ይሄንን ጥያቄ ሲያነሱ የሰማሁትና ከዚህ ጋር በተያያዘ ለአንድ ዘር ብቻ ነብይ አድርጎ እግዚአብሔር ይቀባል የሚለው ሐሳብ ከየት የመጣ ነው ነብይ እኔ የኦሮሞ ፓስተር ነኝ የኦሮሞ ነብይ ነኝ የኦሮሞ አገልጋይ ነኝ ይሄ ማለት ገደቡ ድንበሩ እዚህ ነው ማለት አይደለም የተነሳውበት ማረሰብ የተነሳውበት ብሔር ኦሮሞ ነው የኦሮሞ ፓስተር ነኝ ወንጌል ግን ድንበር የለው የትም አልፎ ይሄዳል ስለዚህ የኦሮሞ እውነት ስትናገር አንዳንድ ሰዎች ምንድነው የሚያደርጉት በራሳቸው በሚፈልጉት መልክ ነገሮችን ያስቀምጣሉ እነሱ በሚፈልጉት የሚሆነው ነገር የለም እውነት ደግሞ እውነት ናት ይሄንን ነው ሲል የኦሮሞ ፓስተር ነኝ ሲል ብሔርን ነው የሚገልጸው
አይደለም ከዚህ ህዝብ መካከል ተነሳው የሚል አማርኛ ነው ያለው እንጂ ለኦሮሞ ብቻ ነው እግዚአብሔር የላከኝ አትልም። ለኦሮሞ ብቻ ሳይሆን ጌታ ኢየሱስ ክርስቶስ ወደ ዓለም ሁሉ ሂዱ ነው አለ። ስለዚህ የኦሮሞ ፓስተር ነኝ ስትል ወይም የኦሮሞ ነብይ ነኝ ብለህ ስትል ግን ቅዱሳት መጽሐፍትን ስናጠና የምናገኘው ነገር አንዱ ነቢያት ከእግዚአብሔር ተቀብለናል የሚሉትን መልእክት ለተለያዩ ማህበረሰብ የማድረስ ኃላፊነት አለባቸው እና ከዛ አንፃር የኦሮሞ ብቻ ነኝ ማለት ልክ ይሆናል ወይ? እኔ የኦሮሞ ብቻ ነኝ አላልኩም። የኦሮሞ ፓስተር ነኝ ነው ያልኩት። ብቻና ፓስተር ነኝ የሚለው መካከል ብዙ ልዩነት አለ። ስለዚህ አማርኛውን መፍታት አስፈላጊ ነው። የኦሮሞ ፓስተር ብቻ ነው ካልኩ ገደብ አድርገዋል። ብቻ ነው የሚለውን አልጨመርኩም። የኦሮሞ ፓስተር ነኝ። ስለዚህ ያንተ በምትመራት ቤተክርስቲያን ውስጥ የሌላ ብሔር ሰዎች አሉ ማለት ነው። ማንኛውም ሰው መጥቶ መምለክ ይችላል። ከሰይጣን ውጪ የኛ ቸርች የተከለከለ ሰው የለም። አመጣጥህን እንደው እንኳን ደህና መጣህ ሳልል ያው አንተው ነህ እንግዲህ በመጀመሪያ እንድንጫጫው ያረከው እንጂ እንኳን ደህና መጣህ ሌላ አስቤ ነበር። እንኳን ደህና መጣህ በመጀመሪያ እንኳን ደህና ተመለስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እናት አይደለችም ብለሃል። ምን ማለት ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን እናት አይደለችም። ለምን? ይሄ ማለት ዛሬም ነገም ለዘላለም የማይቀየር የኔ ሐሳብና የብዙዎች ሐሳብ ነው። ስለዚህ እናት ቤተክርስቲያን አይደለችም። ይሄንን ለማለት ያስደፈረህ ነገር ምንድነው? እናት ስላልሆነች እናት ልትሆን አትችልም። እናት ማለት የምታሳድግ ናት። እናት ማለት የምታበላ ናት። እናት ማለት የምታጠባ ናት። እናት ማለት የምትመግብ ናት። እናት ማለት የምትወልድ ናት። ታላ አይደለ? አንዳንድ እናት የሚለው ነገር ስናየው ወይ አሳድገ እናት ትሆናለህ ወይ ወልደ እናት ትሆናለህ። አልወለደችኝም፣ አላሳደገችኝም። ስለዚህ እናት ነው የሚለው ከየት ይመጣል? እናት አይደለችም። እኔ ይሄንን ስናገር ይሄ ማለት የኦርቶዶክስ ቤተክርስቲያን ጥላቻ የለኝም። እናት የሚያደርጋትን ዲሲፕሊን፣ እናት የሚያደርጋትን ስርዓት፣ እናት የሚያደርጋትን ንግግር አላየሁባትም። ስለዚህ እናት ልትሆን አትችልም፣ እናትም አይደለችም። ይሄ ለዘላለም እናት የምትሆነው የምትመግብ መንገድ የምታሳይ የወለደች ወይ ያሳደገች እቺ ቤተክርስቲያን እናት የምትለው ነገር ኦሬዲ እውነቱን ደግሞ መናገር አሁን የኢትዮጵያ ሕዝብ እውነት እንድትናገር አይፈልግም። ለምን? እውነት ስትናገር ሌላ ስም ይሰጣል። እናት የምትልበት ምክንያት ይሄ ፖለቲካሊ ነው እንጂ ሃይማኖት አይደለም የሚያቅፈው። እነኚህ ሰዎች በተደጋጋሚ ብዙ ጊዜ ሲታያቸው በኢትዮጵያ ውስጥ ኦርቶዶክስ ከሌለች ኢትዮጵያ የለም፣ እግዚአብሔርም በኢትዮጵያ የለም የሚሉ ሰዎች ናቸው። ስለዚህ ይሄንን አምጥቼ እናት ነው ልለው አልችልም። የሚገርም እግዚአብሔር በኢትዮጵያ የለም እኛ የሌለን የሚል ፓስተሮች ማለት አስተማሪ የሚለውን ጳጳስ የሚለውን ቄስ የሚለውን አካል የሚለውን ተቋም እናት ነው ልለው አልችልም። በኢትዮጵያ ኢትዮጵያን ባይትኖር አገርን ባይትኖር እግዚአብሔር በሁሉ ቦታ ይገኛል። እነኚህ በእግዚአብሔር ወንበር ላይ የተቀመጡ ደፋሮች እንዴት እናት ሊሆኑ ይችላል? እግዚአብሔር እኛ በኢትዮጵያ ከሌለ ኢትዮጵያ እንኳን የለችም የሚል ይሄ ፖለቲካሊ እነኚህ ሰዎች ወንጌልን ብቻ ሲሰብኩ በወንጌል ድንበር አይደለም። አንዳንድ ጊዜ አሁን የምታገኘው መንግስት በሃይማኖት ጣልቃ ገብቷል። መንግስት እየነካን ነው ያለ፣ መንግስት እንዲህ እያደረገን ነው ያለ ስለሆነ መንግስት በሃይማኖት ጣልቃ ገብቷል ከማለት በፊት እነሱስ ከመንግስት ውስጥ ለምን አይወጡም? እኔ ሁለቱም ብለያያቸው ጥሩ ይመስለኛል። እሺ እናት ቤተክርስቲያን ነች ስንል በታሪክ ውስጥ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ያሉትን የክርስትና የምንላቸውን ለምሳሌ ወንጌላውያኑንም የካቶሊክንም ሌሎችም ክርስትና ውስጥ አለን የሚሉትን ሁሉ እዚህ ሀገር ላይ በዚህ አይነት መንገድ እንዲሆን የከፈለቻቸው ዋጋዎችን እየረሳ ነው። አንድ ነገር ልንገርህ፣ ክርስትናው የተጀመረ በክርስቶስ ላይ ነው። የክርስትና መሰረት ክርስቶስ ነው፣ የፈሰሰ ደሙ ነው። ስለዚህ ክርስትና የሚቆመው ክርስትና ማዕከል የሚያደርገው የክርስትና መሰረት ኢየሱስ ነው፣ ራሱ ነው። ስለዚህ ከውጪ ወደዚህ እቺ ቤተክርስቲያን ስትመጣ ፖለቲካልም ሃይማኖትም የተለያየ የምትፈልገውን ነገር ይዛ ነው የመጣች። በዚህች መካከል ወደ ኢትዮጵያ ሲላኩ የነበሩ ሚሽነሪዎች በኦርቶዶክስ ቤተክርስቲያን ውስጥ ታድሶ እንዲመጣ ሊሰብኩ ነው የመጡት። ኦሬዲ በዛን ሰዓት የሚሰበከውን ታድሶ ስላልተቀበሉት ወንጌል ብቻ እንዲሰበክ የነሱ ዓላማ ስላልነበረ የመጡት ሚሽነሪዎች ብዙ ዋጋ ከፍለዋል። ሌላ ሚዲያ ላይ ለመናገር እንደሞከርኩት ከዚህ በፊት በዚህ በሰሜን ውስጥ በአማራ ክልል ውስጥ ወንጌልን ለመስበክ መጥቶ እና ፒተር የሚባል ዮሐንስ ወንጌልን የመጀመሪያ ዮሐንስ ወንጌልን ወደ አማርኛ የፈታ ሰው ነው። ለምን? ለወንጌል ብሎ ዮሐንስን ወንጌል ወደ አማርኛ የፈታ ዶክተር ናቸው። በጣም ሙር የሆነው ሰው ወንጌል እየሰራ የነበረ ሰው መጨረሻ መንገድ ላይ ሌላ ሚዲያ ላይ ተናግረዋለሁ። የቱርክ ሰዎች መንገድ ላይ እንደገደሉት ወደ ግብጽ እጄ አርፋለሁ እያለ ነው። እነኚህ ሚሽነሪዎች በሚመጡ በተለያየበት ጊዜ ከአውሮፓ፣ ከእንግሊዝ፣ ከአሜሪካ የተለያየ ሚሽነሪ በሚመጣበት ጊዜ ታድሶን
ሊያደርግ ነበር። ኢየሱስ ብቻ በዚህ ቤት ውስጥ እንዲሰበክ ታድሶ ሊያደርጉ ሲፈልጉ ኢየሱስ ብቻ እንዲሰበኩ ፍቃደኞች አልነበሩ። ስለዚህ የክርስትና መሰረት ኢየሱስ እስከሆነ ድረስ እኔ እናት ነው ብዬ እዚህ ጋር መጀመሪያ ቀድመኝ መጣ ኢትዮጵያ ስለመጣ አይደለም ወይ ክርስትና በኢትዮጵያ አልተጀመረም። ስለዚህ ክርስትና እንደ ዓለም በክርስቶስ ላይ ነው የተጀመረ። ኢየሱስ ክርስቶስ ከተወለደ በኋላ የሆነው ነገር ነው። ስለዚህ እናት የሚሆንበት እንትን ምክንያት የለም። እነሱ የሚሉት ግን እናቱ የሃይማኖቱ ብቻ አይደለም። እኔ የሚለውን የምትቀበለው ከሆነ ፖለቲካሊ እቺን አገር የቆርቆርነው እኛ ነን፣ የፈጠርነው እኛ ነን። ከኛ ውጪ ማንም በአገሪቷ ውስጥ መኖር አይችልም። እኛ ስንፈቅድ ትኖራለህ፣ ካልፈቀድን ትሞታለህ የሚል አመለካከት አላቸው። ይሄ ማለት በእግዚአብሔር ወንበር ላይ የሚቀመጡ ሰው እነሱ እንደሱ ይላሉ አሉ። በምን አንተ ሚዲያን የምታየው ከሆነ ሰርች አድርግና እነሱ የሚናገሩትን እኛ በኢትዮጵያ ከሌለን ኢትዮጵያ የለችም፣ ኦርቶዶክስ ከሌለች ኢትዮጵያ ራሱ የለችም ብሎ ነው ሲናገሩ ነው። እነኚህ ሰዎች እኔ የሚያያቸው አንተ ምን እንደሆንክ ባላቀም እነኚህ ሰዎች እኔ ሁሌ ሲመለከተው መሬቱ የኛ፣ አየሩም የኛ፣ ሰማዩም የኛ፣ ጠበሉም የኛ፣ መኪናም የኛ፣ ቤቱም የኛ፣ እኛ ከኛ ውጪ ለሌላ የሚሆነው ነገር አላዩም። የኛ ኛ ፊደል ሁሉ ጊዜ ሲጠራ ነው የሚያዩ። ስለዚህ እንደዚህ የሚባል ነገር የለም። ኢትዮጵያ የብሔር ብሔረሰብ፣ ኢትዮጵያ የተለያየ ሃይማኖት የሚኖርበት፣ ኢትዮጵያ ብዙ ሃይማኖቶች ያፈራች፣ ማንኛውም ሰው የሃይማኖት እኩልነት እንዲኖር ይሄ ምንድነው እየተደረገ ያው ፖለቲካሊ ኦልሬዲ ከመንግስት ውስጥ መንግስትን ከኛ ውጣ ትላለች፣ ከመንግስት አልወጣችም። አሁን ተላላቅ እነሱን አንዳንድ ጳጳስ በጣም ትልቅ ነው የምትለው ሰዎችን ስታገኘው ቆሞ መንግስትን ስናገር ሲሳደብ አሁን ቅርብ ጊዜ ምንድነው ያዩት ሚዲያ ላይ ወደ ሰሜን አካባቢ አማራ አካባቢ ሄደው ቄሶች፣ ፓስተሮች፣ እኛ ጳጳስ ሌላ ምናምን የተጠራ ነው ሰላም ለመስበክ ነው አይታል አይደለ? ሰላሙን ለመስበክ አንድነት ለመስበክ የሁሉም አባቶች ነን፣ የፖለቲከኞችም አባቶች ነን፣ እኛ መንፈሳዊ ሰዎች አባቶች ነን። ይሄንን አይደለም የሚታገኘው። ምንድነው ጦርነትን ሲያውጁት ያለ መንግስትን ሲሰድቡት ያለ መንግስትን ስንቁታል። ምክንያቱ ምንድነው? በፊት ቤተ ክህነቱንም ቤተ መንግስቱንም ያስተዳድሩ ነበር። አሁን ዛሬ የመጣ መንግስት ቤተ ክህነቱን አስተዳድሩት ቤተ መንግስቱን ለኛ ተው ስል መቶ አቃታቸው። ምክንያቱ ምንድነው? በዚህ ምድር ላይ እነሱ ብቻ እንደሆኑ ስለሚያምኑ ቤተ መንግስቱንም ቤተ ክህነቱንም አትችሉም። እንደሱ ብለዋል እነሱ ኦፊሻሊ ብለዋል። ኦፊሻሊ አሁን ምናልባት እዚህ ጋር አንድ ማጥራት ያለብን ብዬ ማስበው ነገር ከቤተ ክህነት ከዋናው ካልተነገረ የተለያዩ ሰዎች በተለያየ እምነት ውስጥ የተለያዩ ሰዎች የተለያየ ነገር ያወራሉ። ስለዚህ ኦፊሻሊ ያልተወራን ነገር ይዞ ቤተክርስቲያኗ እንዲህ ብላለች ብሎ ቤተክርስቲያንን መክሰስ ተገቢ ነው ወይ ብዬ ነው። ቤተክርስቲያን የሚባሉት አሁን በዚህ ሰዓት ቤተክርስቲያን ወክሎ የሚናገሩ ቤተክርስቲያንን የሚወክሉ ሰዎች አሉ። ጳጳሳቶቹና በቢሮ ደረጃ ነው። እነኚህ ደረጃውን ቅርብ ጊዜ እንዳገኘ ከፈለጉ አርቲፊሻል ዝናብ አዘነብኩ ይላል የሚል ጳጳስ ታገኛለህ። መሪም በዚህ ልክ የሚናገረው አይታል አይደለም? እዚህ ጋር ውሃ ፈለቀ ሰው ይድናል ብሎ እሱ ሲናገር እኮ እኛ እምነት ተቀብለናል አይደለም የሚናገረው። ይሄ ቴክኖሎጂ ይሄ ዝናብ ኢትዮጵያ እንደው በመጨረሻ ነው የሙከራ ያደረገች እና እንጂ ስንት 50 ምናምን ነገር አይዶ ነው ብዙም ይሄን ነገር አላጣናውምና ስንት ሀገር አርቲፊሻል ዳመናን ወደ ዝናብ ይቀይራሉ። እና የኢትዮጵያ ጠቅላይ ሚኒስትር እንደዚህ ይላል። ይሄ ከፈለክ በእኛ ብር ድሮን ገዝተ እነሱ ሲሆኑ ድሮን ይከለከላል። እነሱ ሲሆኑ መሞት አይቻልም። እነሱ ሲሆኑ ምንም መነካት አይቻልም። የኛ ሲሆን ሌላ ደግሞ ሲሆን ለሞት የተፈጠርኩ ነው አይታል አይደለ? የሃይማኖት አባት ለአማራም ለኦሮሞም ለጉራጌም ለትግሬም እኩል እኛ መናገር የጀመርነው ያውን ሰዎች ፖለቲከኛ አንተ ብለህ እንደምትጠራጭ ንግግር የጀመርኩት ራሱ እንደዚህ አይነት የሚያደርጉት የክፋት ነገር ነው እኛን የወለደ አይታል አይደለ? መጥፎ ነገር እየሰራ እኛም ከዚህ ማራስ መካከል ስለተነሳን እውነት ደግሞ ቦታውን ስለቅ ማለት አንፈልገው። ከፈለክ ድሮን ገዝተህ ድሮኑን ተራራ ላይ ጀግና ከሆንክ ግጠሞ ምናምን አንተ ሰፈር ውስጥ የምትል ከሆነ ሰፈር ውስጥ የምትመታለህ፣ ወደ ተራራም ከወጣት ትመታለህ። አለቀ በቃ አይታል አይደለ? እኔ በኃይል ቤተ መንግስቱን ቤተ ክህነቱን ሁሉንም እንቆጣጠር በኃይል የምትል ከሆነ ሰፈር ከገባ ሰፈር ትመታለህ። አለቀ። አንተ የገባ ቦታ ነው የሚወስኑ። ጫካ ከገባ ጫካ ማለት ተራራ ላይ ከወጣ ተራራ ላይ ነው የምትመታ አይታለ። ስለዚህ መጀመሪያ ራሳችሁ ከሰፈር መውጣት አለባችሁ፣ ሰፈር እንዳይመጣ አይታለ። ሰፈር ቆሜ ነው እያወራለሁ፣ ሰፈር ቆሜ ነው እየተዋጋ ያለው። ይሄንን ነው መናገር የሚፈልጉና አሁን በኋላ አንድ እውነት ደግሞ ልንገር፣ የማይሆን ነገር ህዝቡ ላይ ኢትዮጵያ ላይ አብዛኛ የኦሮሞ ህዝብ ላይ ለመጫን በፖለቲካ እና በሃይማኖት ኦሮሞን በሁለት ነገር ነው ባሪያ ያደረጉት። ከዚህ በፊት ኦሮሞ ባሪያ የተደረገ በሁለት ነገር ነው። ሃይማኖትና በፖለቲካ እነማን ናቸው ባሪያ ያደረጉት? እነኚህ ጽንፈኞች አብዛኛው ከአማራ መካከል ተነሳን የሚሉ አንድ ቋንቋ በምድር ላይ የሰማይ ቋንቋ ነው የሚሉት አንድ ብሔር በምድር ላይ ከዛ ብሔር የመጣ ነው እኛን ሌላ ደግሞ ባራ ነው የሚሉ ሰዎች አሉ። ፖለቲካሊ በሁለት መንገድ የኦሮሞን ህዝብ ዘርፎታል፣ የኦሮሞን ህዝብ ገሎታል፣ የኦሮሞን ህዝብ በዝብዞታል። አንደኛ በሃይማኖት ይመጣሉ። እዚህ ጋር ሚካኤል ቤተክርስቲያን፣ እዛ ጋር ገብርኤል ቤተክርስቲያን፣ እዚህ ጋር ማርያም ቤተክርስቲያን 40 ሄክታር በዚህ መካከል ደግሞ
ክርስትናን ተቀበል ተብሎ ወደ ክርስትና ስትመጣ ስሚ መገርሳ ከሆነ ወልደ ሚካኤል ወልደ ገብርኤል ከዛ ውጪ ደግሞ የተቀመጥክበት መንደር ላይ እዚህ ጋር ቢሾፍቱ ከመጣ ቢሾፍቱ የሚለው ስም አይመችም ደርበዘይት ታረጋዋል። ይሄ ታሪክ የሚሰርቅ ትውልድ አይደል? የሀገርን ስም የሚሰርቅ ትውልድ ስም አይታል አይደል? የኛን ሰዎች ያደረጉት ነገር በጣም ይሄን የተሰራብን መርዝ፣ ይሄ መተት፣ ይሄ አጋንንት ተሰራ፣ ይሄ የሰይጣን ተልእኮ ተናናሽ የሆኑ እንደዚህ አይነት ነገር አሁን አደርጋለሁ ብትል የበሰበሰ ሙዝ ነው አይበላም። አይታል አይደል? ይሄንን ምግብ አሁን የሚመገብ የኦሮሞ ህዝብ አሁን ይሄንን ሐሳብ ሊመገበው ሊኖረው አይችልም። ምክንያቱም ምንድነው የሀገርን ስም ትቀይራለህ፣ የአካባቢ የቀበሌን ስም ትቀይራለህ፣ የሰው ስም ትቀይራለህ። እንዴ ወልደ ኢየሱስ ወልደ ሚካኤል ወልደ ገብርኤል ወልደ አፍራሽና ወልደ ደንበላሽ ካልሆነ ክርስቲያን መሆን አይችልም እንዴ? ወልደ መገርሳና ወልደ ቶሎሳና ወልደ ገመቹ ለምን አይመጣም? ሰዎችን ማንነት ዘርን መቀየር የመሬትን እነኚህ ሰዎች እኮ ያደረጉን ነገር የለም። መሬትን ነው ክርስትና አነሱት። እንዴ መሬት ይናገራል። እግዚአብሔር የፈጠረን ቦታ እግዚአብሔር የሰጠን ምድር ክርስትና አነሱ። ስለዚህ ቶታሊካሊ እዚህ ምድር ላይ ኦሮሞን በሁለት ነው ባራ ያደረጉት የገዙት ትልቅ ህዝብ ያሳነሱት። አሁን አይሆንም። የበሰበሰ ሙዝ ነው ኦሮሞ አይበላም። ኦሮሞ ካሁን በኋላ ኦሮሞ ኦርቶዶክስ አለ፣ ኦሮሞ ሙስሊም አለ፣ ኦሮሞ ፕሮቴስታንት አለ። ኦሮሞ ሆኖ ራሱን ሆኖ ጴንጤ መሆን ይችላል፣ ራሱን ሆኖ ኦርቶዶክስ መሆን ይችላል፣ ራሱን ሆኖ ሙስሊም መሆን ይችላል፣ ራሱን ሆኖ ካቶሊክ አድቬንቲስት መሆን ይችላል። ግን በአራት አረሙ መሆን አይታለን። የራሱ የሆነውን ነገር አተነክቶ አንዳንድ ደግሞ ከዛ ቤት የመጡ ጴንጦች፣ ፓስተሮች፣ ነቢያቶችም የሚሉ ቶሎሳን አፍራሽ አይታለ አይደለም። ስሙ አፍራሽ ካልሆነ የአጋንንትን አሰራር ሊያፈርስ እንደማይችል አምኗል። ማይንድ ውስጥ ይሄ አለ። ከዛ ቤት ነው የመጡት የበሉት በቆሎ እስከዛሬ ከውስጣችሁ ያልተነቀለ በወንጌል የማይቀየሩ ቶሎሳ ነው ስም አፍራሽ አድርገዋል። የሚያፈርስ ከሆነ የአጋንንትን አሰራር ቶሎሳም ያፈርሳል፣ መገርሳም ያፈርሳል፣ አይታለ ገመቹም ያፈርሳል። አይታል ስማችን ይቀይራሉ። የመሬት ይሄ አይሆንም። አንድ ነገር ልንገር፣ እነኚህ ሰዎች ቤተ ክርስቲያን ተሰጥቷቸው በዚህ ማርካት አቃቶ ምድርን ለማናወጥ ከጽንፈኛ ጋር ይህንን ብር በማነሳሳት ይሄ ነገር ግን ኦሮሞ ላይ ብቻ የተደረገ አይደለም። ቤተክርስቲያኗ ባሏት አጠቃላይ ነገሮች ላይ ከቅዱሳት መጻሕፍት ወልደ ማለት ያው እግዚአብሔር ወልድ ከሚለው ሐሳብ ጋር ተያይዞ ቲዮሎጂካሊ ወይም መጽሐፍ ቅዱስን መሰረት አድርገው ነው ወልደ ምናምን የሚለውን ስያሜዎች የሚሰጠው። ወልደ የሚለው ቃል ወልድ የሚለው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስላሴ ከሚለው ኮንሰፕት ተነስቶ የተደረገ አይደለም ወይ? እንዴት ፖለቲካሊ ኢንተር ያ ብቻ አይደለም። አይታለ አይደለ? ገመቹ ጋር መጥቶ ስሙን ደምሴ፣ ገነሞ ጋር መጥቶ ስሙን ደንበላሽ እና ሙልጠታ ጋር መጥቶ ስሙን አፍራሽ። አይታለ አይደለ? የወልድ ታሪክን የመቀየር ነገር አለ። ቦታው የተቀየረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የምትለኝ? የቢሾፍቱ እየነገርኩህ እኮ ነው ያለው። በቤተ ክርስቲያንና በዚህ ውስጥ ነው የሚሰራ። ቤተ ክህነቱንም ቤተ መንግስቱንም የያዙት እነሱ ናቸው። አሁን እኮ መላቀቅ የትኛን እንደሚይዙ ጠፍቶባቸዋል። ስለዚህ የዛኔ ማለት ከዚህ መንግስት በፊት ቤተ ክህነቱንም ቤተ መንግስቱንም የያዘች ኦርቶዶክስ ቤተክርስቲያን እየነገርኩህ ያለው ነገር የማይበራልህ ከሆነ ጽፌ ልስጥህ። እየነገርኩህ ከዚህ በፊት የነበረ ነገር እየነገርኩህ ነው አይደለ? እየገባኝ ነው። እየገባ ከሆነ ከዚህ በፊት ቤተ መንግስቱንም ቤተ ክህነቱንም ይዟል። አይታል የአንድ ብሔር በላይነት አይታል። በዛ ቤት ውስጥ እንኳን ጳጳስ ቄስ የሚበሳ አንድ ብሔር ነው። አሁን ምንድነው የምታገኘው? ኦሮሞ ባለፈው በራሴ ቋንቋ ወንጌልን ሊስበክ ምናምን ስል ጦርነት ተፈጠረ፣ ግርግር ይፈጠራል። ምክንያቱ ምንድነው? በጣም ሰፊ የሆነ ሀብት አይታል። በሚካኤልና በገብርኤል በጣም ሰፋፊ መሬቶች የተያዙ በኦሮሚያ ክልል ናቸው። አሁን ፍርሃት መጣ። ምን መፍራት ያስፈልጋል? በቋንቋ ይሰበክ ወንጌል አይታለ አይደለ? ኦርቶዶክስ ኦሮሞ እንደፈለገ በቋንቋው ይሰበክ፣ ሌላ ይሰበክ። ከዚህ በፊት በነበረው መንግስት አንድ ላይ ነው ቤተ መንግስቱን ቤተ ክህነቱን የሚደረገው ነገር አንድ ላይ ይደረጋል። አሁን ደግሞ አይ እናንተ ቤተ መንግስቱን እኛ እናስተዳድር፣ ቤተ ክህነቱን እናንተ ያዙ ሲባል ሌላ ነገር ተፈጠረ። ይሄ ማለት ብሔርተኞች ተጠቅጥቀዋል እዚህ ቤተ ክርስቲያን ውስጥ። ሌላ ደግሞ ጥላቻ የተሞሉ ሰዎች ተጠቅጥቀዋል እና የበላይ ነን የሚሉ ሰዎች ተጠቅጥቀዋል። ውጪ ተቀምጦ የዶላር ለቃሚ አንድ በስሙኒ ዶላር የሚፈልጉ ሰዎች ሰርቶ የማይበሉ በሰው ደም የሚረኩ አይታል አይደል? ለዚህ ሰዎች ተጠቅመዋል። የሆነ ብሔርን የመጥቃት የሆነ ጥላቻ የማድረግ ይሄንን እኔ እውነት ስናገር እኮ አይገባችሁም። የሆነ ነገር ለማጣመም ነው የምትሞክሩት። ባለፈው ከትግራይ ጋር የነበረ ጦርነት ላይ ምድረ ጳጳስ እንዳለ ሄዶ ምን እያደረገ ነበር? እየባረከ ነበር የጦርነቱን። ውጪ ያለው ጳጳስ መጥቶ ሀገር ውስጥ ያለው ጳጳስ መጥቶ በለው ግደለው ቅበረው። ከትግሬ ጋር ሲጣላ ዶክተር አብይ ምንድነው የሚሆነው? ዳዊት ነው ከትግሬ ጋር ሲጣላ። አይ ከትግሬ ጋር እንታረቅ ሲባል ጎልያድ ይሆናል። አይታል አይደለም? ከኦሮሞ ጋር ሲጣላ አብይ ሙሴ ነው የሚሆነው። አይ ኦሮሞ ህዝብ እኔ ጠቅላይ ሚኒስቴር ስለሆንኩ የራሱን እውነት ማጣት የለበትም ከተባለ ምንድነው የሚሆነው? አሁን አብይ ፈርዖን ይሆናል። የዚህ ሰውዬው ስም ቀን በቀን ይቀየራል። ይሄ አሁን የኢትዮጵያ ጠቅላይ ሚኒስቴር ብትሆን እስከ ዛሬ ከነበሩት አመራሮች መካከል የኢትዮጵያ ጠቅላይ ሚኒስቴር ዶክተር አብይ ይሄ ልጅ ማንኛውም ሰው በላይ ለኦርቶዶክስ ቤተክርስቲያን ሁለታ የዋለ ይሄ ሰው
እውነታን ብንነጋገር ማለት የፈራረሰችውን ቤተክርስቲያን እንደገና አስታርቁ። ይሄ ልጅ እኮ እንደ ጠቅላይ ሚኒስትር ሳይሆን እንደ ልጅ ነው ያገለግላቸው። ይሄ ልጅ እኮ ማለት እንደ ጠቅላይ ሚኒስትር ብቻ ሳይሆን እንደ ሽማግሌ ነው ያገለግላቸው። ያስታርቋቸው። ዶክተር አብይን እኛ ማን ፈልጎ አገኝም። እነሱ ሲሆን ግን ከቤተ መንግስት ወስዶ ቤተ ክህነት እነሱ ጋር ሄዶ ያነጋግራቸው። ጉልበታችሁን ስሙ፣ አስታርቋቸው፣ የሚገባቸው ነገር ሰጥቶ ካርታ በሬ ምኑ ሰጥቶ ከዛ ውጭ ግን ቤተ መንግስቱን እስከሚሰጥ ድረስ አይታለ አይደለ ፈርዖን ይሆናል፣ ከፈለገ ጎልያድ ይሆናል፣ ስም ይቀይሩለታል። ይሄ ሙሉ በሙሉ ምን ውስጣችሁ እንዳለ ታውቃለህ? የኦሮሞ ህዝብ ጥላቻ በውስጣችሁ ያለው እርሾ ሊቀመጡ አልቻለ። ይሄ የተቦካ ልጥ አይታለ አይደለ? ልጡን አይታለ ልታቃለ አይደለ? ማታ የሆነ ትንሽ ነገር እንትን አድርገህ እንትኑ ስትጨምሮ ምንድነው የሆነ ነገር የሚጨመር ካሜራ ነው ምንድነው የሚሉት ከጨምሩ በኋላ በቃ እየተነፋ ይመጣል በራሱ ምናምን ይበጣጠሳል። መጨረሻ ላይ አይገርምም? ለመቅመስ ራሱ አይመችም። እንደዚህ የተወጣጠረ ነገር ልበጣጠስ እየነገርኩህ ያለ ሁሉንም ነገር የኛ ነው። ስለዚህ በእኛ ስር ይሁን ይሄ የሚለው ነገር የኦሮሞን ህዝብ ጥላቻ ነግረዋል። የኦሮሞን ህዝብ ጥላቻ የኦሮሞን መሬት ይወዳሉ፣ ኦሮሞን አይወዱ። አይታል የኦሮሞን ነገር ይወዳሉ፣ ኦሮሞን አይወዱ። የኦሮሞን ህዝብ አይወዱም፣ የኦሮሞን መሬት ይወዳሉ። የሆነ ሰፈር ገብቶ ከተቀመጡ ስም ይቀይራሉ። ይሄ ከቤተ ክርስቲያንም ከቤድም ጋር የተገናኘ ነገር ነው። ስለዚህ ይሄ ነገር መቆም አለበት። ኦርቶዶክስ ኦሮሞ አለ፣ በጣም እናከብራቸዋለን። ኦርቶዶክስ አማራ አለ፣ እናከብረዋለን። ኦርቶዶክስ ሌላ ብሔር አለ፣ እናከብረዋለን። ግን ይሄ በሴራ የተጠቃጠቀ ስለዚህ እኔ ብዙ ማውራት ስለማልፈልገው ነው። እናት ምን የሚሉ ሰዎች ምን አይነት ጥቅም ውስጥ እንዳሉ ይሄ እየታወቀ ነው። ስለዚህ ከአሁን በኋላ መሆን ያለበት የኦሮሞ ህዝብ ይሄንን ሊሸከማው ይችላል። የአዲስ አበባ ስሙ ተቀይሮ ፍንፍኔ ስሙ ተቀይሮ አዲስ አበባ ሌላ ከሆነ በኋላ በቀበሌ እኮ ፒያሳ፣ ለጋር፣ ምን ተራ፣ ወሎ ተራ፣ ሱማሌ ተራ፣ ምኑ ተራ ምናምን ብርብሰ ጎሮ፣ ለገማሌ ምኑ ተቀይሮ ምን ሁሉ ነገር ያልተቀየረ ነገር አለ። የመጡ ሰፈር ይቀየራል፣ የቤት ስም ይቀየራል፣ የሰው ስም ይቀየራል። እንደዚህ አይነት ነገር አይሆንም። አይ ሰው ባለው ስም ይቀመጥ ምናምን ሲባል ጦርነት ይነሳል። ባለፈው የትግራይን ህዝብ ሙሉ ጳጳስ ሙሉ ቄስ መጥቶ ምን ያደርጋል? ጦርነቱን ይባርካል። አሁን ደግሞ ራሳችሁ ተደራጅቶ እንታረቅ ምናምን ሲባል አይ ሰውየው ጎልያድ ነው ብሎ ጦርነት ጀመሩ በራሳቸው። አሁን ሀብታም ስጥ አንዳንድ ቀን ስለ አዳነች ጫማ ያወራል። የወደቀ የሰው ጫማ ስንት ቁጥር እንደሆነ ሁላ ለማት ባይሺ ጫማ ገዛች፣ አንዳንድ ቀን ጃኬት ገዛች፣ አንዳንድ ቀን ደግሞ ቤት ገዛች ምናምን። ይሄ የወደቀ የሰው ጫማ እየቆጠረ የሚያወራ ትውልድ ቁጭ ብሎ ትውልድ ሲሰማ እኔ በጣም ይደንቀኛል። አይታለ ይሄ የሰው ጫማ ይሄ የቡዳ መንፈስ አለባቸው። አይገርምም? የቡዳ መንፈስ በለበስ ነው ደስ አይላችሁ? አይታለ በበላን ደስ አይላችሁ? ባወራን ደስ አይላችሁ? ይሄ የቡዳ መንፈስ እግዚአብሔር ይገስጸው። ምናልባት ፖለቲካውንና እምነቱን መለያየት በጣም የሚገባ ይመስለኛል። ሁልጊዜም ቢሆን ፖለቲካ የራሱ ምክንያቱም ፖለቲከኞች ያላቸው ዓላማ ምድራዊ ነው አይደል? ምድራዊ ነው ማለት እንግዲህ የተሰጣቸውን ምድር የማስተዳደር በኃላፊነት ከህዝብ የወሰዱትን የምንድነው በምርጫ ያገኙትን ካርድ በአግባቡ መጠቀም ህዝብን ማስተዳደር ነው የነሱ። የመንፈሳዊ ወይም ቤተክርስቲያን ወይም የእምነት ተቋማት ብለን የምንላቸው ደግሞ የሰውን መንፈሳዊ ነገር መስራት ነው። እነዚህ ሁለቱ ነገሮች አሁን በመንግስትና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከል የተፈጠረው ነገር መንግስት እጁን ከቷል ተብሎ ይነሳል። አሁን ደግሞ አንተ እያልከኝ ያለው ቤተክርስቲያንም መንግስት ውስጥ እጇን ከታ ነው እያልከኝ ያለው። እየነገርኩህ ያለው ጴንጤ አለ አይደለም? ሙስሊም አለ፣ ካቶሊክ አለ፣ አድቬንቲስት አለ፣ ሐዋርያቶች አሉ፣ ሪፈ ዋቄፈታ አለ። ይሄ ሁሉ ከመንግስት ጋር እየተጣላ ሲውል አይታል። ሙስሊም ይጣላል ከመንግስት ጋር አይታል። ሙስሊም አሁን የሆነ ነገሩ አሁን ሙስሊም የሆነ ነገሩ ስነካ ይሄ ነገር እኮ ተነካ ብሎ ያ ነገር ከተስተካከለ የለም ሙስሊም በቃ ጸጥ መንግስት በሚለው መሰረት ነው። ጴንጤ የሆነ ነገሩ ከተነካውን ባለፈው ሰው ሸገር አካባቢ ሙስሊም ወጣና መስጊድ ፈረሰብኛል። መንግስት ደግሞ እንደዚህ አድርጌ እኔ ደግሞ አርመዋለሁ፣ ከተማውን አስተካክለዋለሁ፣ ስለዚህ እንዲሰራለሁ፣ ለመስጊድ ቦታ ሰጣለሁ ሲል ሙስሊም ሌላ ቀን ወጥቶ ሲናገር አይታል። ወደ ቤቱ ነው የተመለሰ። የሆነ ነገር ሲነካበት ለእውነቱ ደግሞ ለሃይማኖት ብቻ ስለቆመ ስለ ሃይማኖቱ ወጥቶ ያወራል። ጴንጤ ደግሞ የሆነ ነገር ሲነካበት ወጥቶ ነገር የተነካ ይላል። ይህ ካቶሊክ። እነኚህ ደግሞ እኮ የማይነኩትም የማይነካኩትም እኮ የለም። አይታል ላይ መውጣት አቃታቸው ከመንግስት ውስጥ። አሁን ሰው መንግስት በሃይማኖት ውስጥ ገባ ነው ብሎ ሃይማኖተኞችም ከመንግስት ውስጥ ይውጡ። አይታል አይደለም? እኛ በበላይ አይታል መንፈሳዊ ሰዎች መንግስት በሚስጥበት አንደኛ በጸሎት አይታል። ከዛ ውጪ ደግሞ ያለውን የተገለጠልን በመናገር ከማገዝ ከመገዛት ውጪ ፈላጭ ቆራጭ አንድ ብሔርና አንድ ሃይማኖት ሊሆን አይገባም። ለምን ኢትዮጵያ 80 ምናምን ብሔረሰብ የሚኖርባት ሀገር ናት። እየነገርኩህ ያለው ሙሉ እዚህ ሀገር ላይ ሙስሊምም ብዙ ጴንጤም ብዙ አቅም አለኝ ብሎ ሙስሊም ወጥቶ እንትን ስል አይታይም። መስጊድ ፈረሰብኝ
ብሎ ባለፈው ወጣ። አይ መስጊዱ እዚህ ይሰራል ሲል እግዚአብሔር ይባርክ ብሎ ወደ ቤቱ ተመለሰ። ጴንጤም እንደዛ አይታለን። ይሄ ሙሉ አገሪቷን ይዜ እቺ 4 ኪሎ የምትባል ካልተያዘች አናርፍም አንኖርም። ለምን? ውስጡ ጥላቻ አለው። ኦሮሞ ጠቅላይ ሚኒስትር እንዲሆን አይፈልግም። ኦሮሞ በራሱ ሀገር እንዲያስተዳድር አይፈልግም። ኦሮሞ በራሱ ሀገር በራሱ ቋንቋ እንዲያወራ አይፈልግም። ይሄንን ወንድ ስለምናገር የሚጠሉ ሰዎች ካለ ምንም አይነት ነገር ሊደራቸው አይችልም። አንዳንድ ከዛ ቤት የመጣ ጴንጤ ምቺ ያለበት ምቺ ስላለበት አሁን ይሄ ፓስተር ነው፣ አሁን ይሄ ነብይ ነው ይላል። ለምን? እውነት እንድንናገር አይፈልግም። ኦሮሞ ነው ሆኖ ከዛ ቤት ኦርቶዶክስ እዚህ ስሙ ተቀይሮ ምኑ ተቀይሮ አያቱ ስም ተቀይሮ በወልዴና በገብርኤል ስሙ በእንትኑ መጨረሻው አልቆ ዘሩን ራሱ ለመቆጠር እየተቸገረ የመጣ ትውልድ እኛ አሁን እንደዚህ ስንናገር ዘረኛ ይሄ አሁን መንግስት ሰማት ይወርሳል ምናምን ምናምን ምናምን። መንግስት ሰማት ያለው በአንድ ተቋም በእንትና ተቋም አይደለም። መንግስት ሰማት ያለው በእግዚአብሔር እጅ ነውና ማንም መንግስት ሰማት እንደሚገባ ያውቃል። ስለዚህ ሰው አሁን በኋላ እኔ መናገር ያለብኝ ከቤተ ክርስቲያን ከመንግስት ውስጥ መውጣት ከቤተ መንግስት እና ሌላን ሃይማኖት የኔ ነው የበላይ የሚለው ነገር መቆም አለበት። አብዛኛው የነሱ አስተማሪዎችና ቄሶች ጳጳስ ፕሮፌሰር ነኝ የሚል መጥቶ ይሰድበናል። ቄስ ነኝ የሚል ይሰድበናል። ጳጳስ ነኝ የሚል ይሰድበናል። ያልተቀደሰ ዳንስ ሲሆን አንደኛ ነኝ እና ኢየሱስ እኮ ቢሰብኩ እኮ ነው ኢየሱስ ያድናል የሚባል ከቤተ ክርስቲያን አይባረርም እኮ። ኢየሱስ ያድናል ብለህ ትንሽ ከተናገርኮ በቃ የደብዳቤ አይነት ይጻፍባል። ቢራ እየጠጣ ስትደንስ ግን አይተለበለ አምሶላን እየጣልክ ሻሹን ጥምጣሙን እየጣሉ የሚደንሱ ሰዎች አይወገዙም ከቤተ ክርስቲያን። ምናልባት ዓላማ ወንጌል አይደለም። ዓላማ የኦሮሞን ህዝብ ባራይ ማድረግ። ከአሁን በኋላ የኦሮሞ ህዝብ ወደርክም ጠላ ራሱን ሆኖ ይኖራል። የራሱን ዳር ድንበር በስርዓት ይጠብቃል። አይደል? የራሱን ማንነት ይጠብቃል። ምክንያቱም ምንድነው? ይሄ የድግምት መንፈስ ፈርሷል። ይሄ አጋንንት አሰራር ፈርሷል። ከዚህ በኋላ ኦሮሞ ኦርቶዶክስ ሆኖ ኦርቶዶክስ በራሱ ገደብና በራሱ ልክ፣ ኦሮሞ ሙስሊም ሆኖ በራሱ፣ ኦሮሞ ጴንጤ ሆኖ በራሱ አይደል? በሙስሊሞች መካከል ብዙ ውዝግብ ስነሳታይ ለምን እንትና እንዲሆነ እዚህ ገባ እንዲገባ ስትል አታየው። ስለዚህ ይሄ መስተካከል አለበት። አሁንማ በስዋል። መንግስትን እናገራሉ፣ በሪን እናገራሉ። ስለዚህ እናትና አያት የለም። እነኚህ ሰዎች ውስጥ ያሉ አንዳንድ ሰዎች የሚገርም ነገር ይሄን እናትነት ይሄ ብቻ አይደለም። 4 ኪሎ የአባታችን ቤተ መንግስት፣ የአያታችን ቤተ መንግስት፣ የኢቴ ቤተ መንግስት እያለ የሚደባደብ ቀንና ሌሊት እንቅልፍ የሚከለክልን ህዝብ ነው። 4 ኪሎ የአባትም የአያትም አይደለም። 4 ኪሎ የህዝብ ነው። አይታለ አይደለ? በህዝብ የተመረጠ መሪ የሚኖርበት መኖራ ነው። የኢትዮጵያ ቤተ መንግስት ናት። ስለዚህ እናትን የሚለው እነሱ ያመጡት ሪሊ ከፖለቲካል ጋር ስለሆነ መንፈሳዊም ከሆነ ደግሞ እናት ልትሆን አትችልም። ለሙስሊም እናት ትሆናለች ኦርቶዶክስ ቤተክርስቲያን፣ ለክርስትና እናት ትሆናለች። ለሙስሊም አትሆንም፣ ለክርስትና ነው የምትሆነው። ምን ስለሆነች ነው ለጴንጤና የምትሆነው? አንተ ንገረኝ። ምክንያቱም ክርስትናና ጠብቃ በማቆየቷ። እንዴት አድርጋ? በበትር ነው ያቆየችው ነው? በእረኛ? አይ ቤተክርስቲያን በምንድን ነው ያቆየችው? ንገረኝ። ለምሳሌ ቤተክርስቲያን ክርስትና ወደ ኢትዮጵያ ገባ ብለን ከምንላቸው ነገሮች መካከል 4 ነገሮች በምን ገባ? እንትን በተጭኖ በተሳቢ? እንዴት አድርጎ ነው ያስገቡ? ለምሳሌ ኢትዮጵያዊ ጃንደረባን እናገኛለን አይደል? ቅዱሳት መጽሐፍትን ስናጠና ለምሳሌ የሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊ ጃንደረባ እንደነበረ እዛ ይናገራል። ሐዋርያት ወንጌል ሲሰብኩ ኦርቶዶክስ ቤተክርስቲያን ነበረች። አሁን ቤዚካሊ ማለት ነው ሐሳቡ የኢትዮጵያዊ ጃንደረባ እዛ ሄዶ ወደ ኢየሱስ ክርስቶስ ወንጌልን ተልኮ ሰጥቶ ሄዶ ለኦርቶዶክስ ቤተክርስቲያን ነው። አይ በነገራችን ላይ እኮ ይሄ የትኛን እናትነት ነው የምታመጡት? ታዲያ አንዳንድ እኮ የሆነ ከዛ ቤት የመጣችሁ የሆነ ጊሾ ነገር አለባችሁ። ሊባል ዋስ መቼ ሱጅራ ከየት ነው የምታገናኙ? ወንጌሉ እኮ ጌታ ኢየሱስ ክርስቶስ ሰበከ፣ ለሐዋርያት ሰጥቶ ሄደ። ያ ወንጌል ነው እዚህ ጋር የደረሰ። ስለዚህ ሐዋርያት ኢትዮጵያ መጥቶ ወንጌልን መጀመሪያ የሰበከ ማቴዎስ ነው። አታላ አይደለም? ሐዋርያ ማቴዎስ ነው። ሐዋርያ ማቴዎስ የተሰዋ በኢትዮጵያ ውስጥ ነው። አታላ አይደለም? ለወንጌል ወጥቶ የፈሰሰ የሐዋርያትን ደም ትተህ አንተ ትላንትና የምታውቀውን ምድረ እንትናን የምትነግረኝ ከሆነ እኔ ያልዳነን አዳነኝ ብዬ አልናገረው እና የእግዚአብሔርን ክብር ለሰውና ለቤተ ክርስቲያን የመስጠት እንደዚህ አይነት ትምህርት አላስተማረችኝ እኔ ቤተ ክርስቲያን። እኔ ወንጌልን የተማርኩ በመሰረተ ክርስቶስ ቤተ ክርስቲያን ነው። ኦርቶዶክስ የአንተ እናት ነው ብላ አይደለም ያስተማረችኝ። ግን መሰረተ ክርስቶስ የምትባለው ቤተክርስቲያን አንተን ወንጌል እንድታስተምርህ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን ወንጌሉን ማቆየት ነበረበት። ወንጌል የሚባለው ታውቃለህ? ወንጌል ኢየሱስ ነው።
ኢትዮጵያ ኦርቶዶክስ ቤተክርስቲያን ወንጌል አትሰብክም? ኢየሱስን ስትሰብክ አንተ አይተሃል? አትሰብክም እያልከኝ አንተ ምን እያልክ ነው? አንተ ብለህ አይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል ወደ ኢትዮጵያ መጥቶ እንዲስፋፋ ትልቅ አስተዋጽኦ እንዳደረገች ታሪክ የሚመሰክረው እውነት ስበኩ ብላ አስተዋጽኦ እያደረገች ነው ለእናንተ ማለት በየትኛ ቀጠና ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ወንጌል የሰው እርዳታ አያስፈልገውም ወንድሜ። የትኛን እንደምትሰብኩ ይሄ ዝም ብሎ ፖለቲካሊ የተቀመጠ ታሪክ ነው። እንትና በዚህ መጣ እንትና እዚህ ገባ ብሎ ላይ ገቆም አይደል። ወንጌል በራሱ ጉልበታም ነው፣ በራሱ እግር ይቆማል እያልኩ ነው ያለው። ለምን ያቆመ ወንጌል ነው? ለምን ወንጌልና ኦርቶዶክስን ታደጋግፋላችሁ? እኔ የጠጣችሁት ነገር በምን ከእናንተ ውስጥ አለ? ኮሶ እንስጣችሁ እንደ እንድለቃችሁ ይሄ ኮኮሶ የሚያስፈልግ አይን ምታደም ላድርግ። ወንጌል እኮ ማንም አይደግፈው። ታሪኩ እንደሱ ነው የሚለው። የምን ታሪክ ደግሞ? ቤተክርስቲያን ታሪክን ስናጠና ከሐዋርያት ቀጥሎ አንተ እንዳልከው ማቴዎስ መጥቶ ነበር የሚል ሐሳብ ያለ፣ ከዛ የኢትዮጵያዊ ጃንደረባ ጉዳይ አለ፣ ከዛ ደግሞ አራተኛው መቶ ክፍለ ዘመን ላይ ኢዛናና ሳይዛና እናት ከሆነችዱና አሁንም ጡታችሁን አጥቡ። እዛ ጡቱን እየጠቡ ያለው እዛ ቀሩ እኮ አልመጡም። እሱን ሪስፔክት ማድረግ ያስፈልጋል። ዝም ብለህ ወንጌል በማንም አይደገፍም። ኦርቶዶክስን አይደገፍም። ወንጌል ጴንጤን አይደገፍም። ወዳጅ የመጣበት መንገድ አልኩኝ። ወንጌል ነጭን ጥቁርን አይደገፍም። ወንጌል የሁሉ የበላይ ነው። እርዳታ አስፈልጎ እሱ ምንም ጥያቄ ነው። በቃ እሱ ምንም ጥያቄ ነው። የትኛው ታዲያ ጥያቄ ሆነብህ? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ወንጌሉ እንዲመጣ ያደረገችው አስተዋጽኦ የለም ልንል ግን አንችልም ብያ እኔ የወንጌልን ስታመጣ ላይ የውሜ እቺ ቤተክርስቲያን ራሷን እንደ መንግስት እንደ ራሷ አገር እኔ ከሌለ ማንም የለም የምትል ያንቀጠቀጠች ምንድን ነው የምታወራ? የለም በቃ ወንጌል ማንም አይደገፍም። 66ቱ መጽሐፍን የዘፍኩ አላየሁም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል 66 መጽሐፉን አትሰብክም። 81 አላት 80 አህዱ አላት አይደል? አንተ ታዲያ ሌላንም ልትጨምርለት ነው? አይ ቤተክርስቲያኗ እሺ 81 ወንጌል ነው ምንድን ነው እያልክ ነው? አንተ ምንድን ነው ብለህ ነው የምታቀርበው? አይ ወንጌሌ ነው ብላለች እኮ ቤተክርስቲያኗ አይደል? አለች አለ ራሷ ነው አለ። እኔ ለምን ወደ እኔ ታመጣለህ? ራሷ ትጠቀም። አይ እኮ አሁን አንተ እሷ ላይ ያለህን ቅሬታ በዚህ ጉዳይ ልክ አይደለችም። አልቀበልም አልኩት እኮ። ልክ አይደለም። እኔ ብቻ አይደለም ለኢትዮጵያም ለኦሮሞም ለየትኛም ህዝብ ተናገርኩት። በቃ በራሷ ድንበር ትኖር ነው እያልኩ ያለው። ስለዚህ አምጥተህ በግድ አንተ እዚህ ጋር ተቀበል፣ እዚህ ጋር አስገባ፣ እዚህ ጋር አስቀምጦ የምትለው ቦታው የለኝም። ተሞልቷል። ቤቱ በመንፈስ ቅዱስ ተሞልቷል። በእግዚአብሔር ቃል ተሞልቷል። ምናምን የምለቀምበት አካል ይዤ አልመጣው። የት ልክተቱ? ኢየሱስ ቀድሞ ገባ። ማን ሊያስገባል? አሁን የኢየሱስ ክርስቶስ ቀድሞ መግባት ለቤተ ክርስቲያኗ ያለን ሪስፔክት እንድናረግ አያረገንም ወይ? እንዳልከው በዚህ ምክንያት ያንተ ሐሳብ ሆኖ ነው የምትለው? አይ እኔ ምን ብዬ አምናለሁ መሰለህ፣ እምነቶች መከባበር እንዳለባቸው በጣም ነው ማምነው። እና ለምን አላከብራትም ነህ እኮ? እናከብራለን ብለን አንተ አምልካት እያልክ ነው ያልከው። አይ እና የሆነ ክብር ይዘህ ሂድና ስጠው ነው የምትለው? አልሰጥም። እኔ እንደሱ አላ የሚሰጠው የለም። ቤተ ክርስቲያን እርስ በርስ መከባበርን ከእናንተ ከእምነት አስተማሪዎች ውጭ ማን ሊሰብክ ይችላል ብዬ ነው። እየናከኝ የሚያከብረው የለም። ማን ይናቀ? መጤ ያልከኝ ቀድመህልኛል አልለውም። እናንተ ጴንጤ ነኝ የሚል ምች ያለባችሁ ሰዎች ወንጌልን እኮ እንዴት እንደተማራችሁ ነው ግራ ይገባል። መጤ በሰልባጅ በካሮት በድንች ገባ እየተባለ አንተ በክርስቶስ እኛ እኮ ጴንጤ የሚባለው እኮ ፕሮቴስታንት እምነት እኮ የተፈጠረ እኮ በክርስቶስ ደም እኮ ነው። እኛ የቆምነው እኮ ኢየሱስ ላይ ነው። እኔ የፈሰሰልኝ አንተ መጤ እየተባለ እኔ እኮ የመጣው በሰልባጅ በስንዴ ምናምን አይደለም። መጀመሪያ ስማችሁን ለማዳስ ለክርስቶስ ለወንጌል ለመኖር ትክክለኛ ቦታ ሂዱት። አታጀር እዛ አመጣችሁ እዚህ ጋር እርሾ ምናምን ትውልድ ውስጥ ስትከቱት ትውልድም ደግሞ ይሄ አእምሮ በውስጣችሁ ይሰራል። ከዛ ቸርች የመጣ ቶሎሳን አፍራሽ እያለ ይጠራል። ስም መቀየር እዛ ቤት ለመደ ትውልድ እዚህ ጋር እየተቸገረ ነው ገብቶ። በቃ ወንጌል በራሱ ማንኛውም ሰው ይቀየራል። አይታል አይደለም? ወንጌል የሰውን ስም የሀገርን ስም የመሬትን ስም ሳይሆን የሰው ማንነት ነፍስ ይቀይራል። አይታል አይደለም? ከሞት ወደ ህይወት ነው የሚቀይረው። የወንጌልን ታሪኮ መቀየር አያስፈልገው። ወንጌል ታርጌት የሚያደርገው ፖለቲካ ምናምን አይደል፣ የሰው ነፍስ ነው። ወንጌል እኮ ኢየሱስ ነው። ይሄን ይገባሃል? ኢየሱስ እኮ የሞተ ለሰው ልጅ ነው። ይሄ ይገባሃል? ኢየሱስ እኮ ማንነቱ እኮ ጥሎ እኮ አምላክ ሰው ነው እኮ የታረደ የተወጋው የተወገረ የተመታው እኮ ለኔና ለአንተ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄንኑ ታምናለች። እሱ ያንተ እምነት ነው። ይሄንን እንደምታምን አንተ አታውቅም? አዎ አላውቅም። እና ስለማታምን ታምናለች። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ክርስቶስን በተመለከተ ያላት አቋም ኢየሱስ ክርስቶስ አዳኝነቱን ከቅድስት ድንግል ማርያም መወለዱንና እነሱን መሰል ጉዳዮች ታምናለች። ስለዚህ ይሄንን ነገር የምታምን አንተ በአንተ እምነት ወይም አንተ በቆምከው ስታንድ ይሄ ነገሯ ችግር ነው፣ ግን እኔ የሚያምነው የሚቆመው በወንጌል ብቻ ነው። ሌላ ጥያቄ ያለ ወይ የጥብቅናው ልኩ አልደልህም፣ በቆምክበት ልክ አልመጣልህም፣ ነገም አይመጣልህም። ስለዚህ እኔ የሚቆመው ሁሌ ብትጠይቀኝ ነገም ተነገ ወዲያም ብታገኘኝ መሰረት የሚሆነኝ ወንጌል፣ በቃ የሚያየው ወንጌል፣ የሚደገፈው ወንጌል። አትሌት ቀነኒሳ በቀለ የማራቶን ውድድር አድርጎ አሸንፎ ማለት ሪከርድ አሻሽሎ የመጀመሪያዎቹ ላይ ባይወጣም ግን አሻሽሎ ከዛ ኢንተርቪው ተደርጎለት አንድ ነገር ብሎ ነበረ። ምንድን ያለው? ቃል በቃል አንብበው፣ ብሔር ካልሲ ነው፣ ሀገር ግን ሙሉ ልብስ ነው ብሏል።
አንተ ብሔርህንና ሀገርህን እንዴት ነው የምታየው? እኔ ብሔርና ሀገርን የሚያየው የብሔሮች ስብስብ ሀገር ይሆናል። ብሔርን እንደዚህ ነው የማየው፣ ሀገርን እንደዚህ ነው የማየው። አይታል አይደለ? ብሔር አለኝ፣ ኦሮሞ ነኝ። ኢትዮጵያ የሚለው አይታል ዜግነቱ አይታል። ዜጋ ምንድን ነው ብለህ ብጠይቅ ኢትዮጵያዊ ነኝ። ብሔሬ ደግሞ ኦሮሞ ነው። የብሔሮች ስብስብ ኢትዮጵያ ይሆናል። ይሄ ማለት ለኢትዮጵያ ያለኝ በጣም ትልቅ ክብር ነው። በአንድነት አምናለሁ፣ በሀገር አምናለሁ። ይሄ መካከል የማልቀበለው የብሔርን የበላይነት እኛ እናቅልሃለን። የቋንቋን የበላይነትን አልቀበልም እና ሀገር የሚሆነው የብሔሮች ስብስብ ናትና እንደዛ ነው የሚወስደው። ዘረኝነት ቅዱሳት መጽሐፍት የሚያወግዙት ነገር ነው። ነቢይ ገቢይ ጉተማ ዘረኛ ነው ሲባል ሰምቻለሁ። ዘረኛ ነህ እንዴ? ነገርኩህ። እኔ ዘረኛ የሚባልበት ምክንያት ኦሮሞ ላይ አይታለም እየተደረገ ያለው ነገር ልክ አይደለም። ኦሮሞ ራሱን ሆኖ ኢየሱስን ማምለክ ይችላል ስላልኩ ዘረኛ ነው። ነገም ጨምሮ ዘረኛ ላይ ሌላ ስም የሚጨምሩልኝ ነገር ካለ ለመቀበል ዝግጁ ነኝ። ኦሮሞ ራሱን ችሎ በራሱ ስም፣ በራሱ ምድር፣ በራሱ ቋንቋ ኢየሱስን መስበክ ይችላል፣ መኖር ይችላል። ይሄንን ስናገር ግን ኦሮሞ የበታች አይደለም አይደል? ያ የሚታቆ እየተቆረቆረ ያለው በፊት በሃይማኖትና በተለያየ በፖለቲካ ከለላ አድርገ ትውልድን ስታሸማቅቅበት የኖርኮ አሮጌ ልብስ ነው፣ ደቋል፣ አይለበስም፣ የተጣለ ልብስ ነው፣ ያደረ ምግብ ነው፣ አይበላም። ይሄንን ስለሚናገር ብሔርተኛ ነው ይሉኛል። ለመቀበል ሌላ የሚያወሩት ነገር ካለ ዝግጁ ነኝ። አይደለ? ትልቁን ትንሽ አድርጌ ትልቅ መሆን አትችልም። ምን ማለት ነው? አዋ ምንድነው ትልቅ? ይገባሃል? አልገባኝም። 60 ሚሊዮን በ110 ሚሊዮን ይሄንን መውሰድ ትችሏል አይደል? የኦሮሞ ህዝብ 60 ሚሊዮን ነው። ብሔር ብሔረሰብን አንድ ላይ ስንደምር 50 ይሆናሉ። የኢትዮጵያ ህዝብ 110 ሚሊዮን ይሆናል። ኢትዮጵያ ማለት ኦሮሞ ነው አይደል? ሌላውስ? ሌላም ኢትዮጵያ ነው። አይ ታዲያ ኢትዮጵያ ማለት ኦሮሞ ማለት ኢትዮጵያ ነው እየተናገርኩህ ያለው። ኦሮሞ ማለት አይደል? ምን እንደሚያክል እየነገርኩህ ነው ያለው። ኦሮሞ ሰፊ ህዝብ ነው፣ የሚያኖር ህዝብ ነው፣ የሚያቅፍ ህዝብ ነው። የኦሮሞን ህዝብ እውነት ደብቄ ብሔር ብሔረሰብ እያልክ መሄድ ተገቢ አይደለም። ብሔር ብሔረሰቦች በኦሮሞ መካከል ገብተው ይኖራሉ። ደግ አደረጉ፣ ነገም ከቻሉ ይኖሩ። ኦሮሞ ግን የትኛም ብሔር የትኛም አገር ገብተው ሲኖር አላየሁም። አይታል አይደለ? ለምን እንደሆነ አንተ ራስህ መልስ የለም እንዴ? ስለማያቅፉ ነው። ምን እንድልህ ነው የምትፈልገው? እንደ ህዝብ እኮ ሰው እንደሱ አያስብም። እንደሱ አያስብም። እንደ ህዝብ እንደሱ ነን ብለህ ኦሮሞ አማራ ክልል ውስጥ አለ። ኦሮሞ ሌላ ሀገር ሄዶ ደቡብ ኦሮሞ በባህሪ የሰውን ነገር አይፈልግም፣ የራሱን ይሰጣል። ይሄ የኦሮሞ ህዝብ ባህሪ ነው። ኦሮሞ ያንተን ነገር አይፈልግም፣ የራሱን ካለ ይሰጣል። ኦሮሞ የሰውን ነገር አይወስድም፣ የራሱን ነገር ያበላል። አይደል? ኦሮሞ ማለት በራሱ ነገር ላይ እየተገፋ እየተጨቆነ እየተሰደበ ያለው ህዝብ ነው። ፍንፍኔን ብትወስድ ወይ አዲስ አበባ ብሎ ስም የተሰየመችውን ከተማ ብትወስድ የኦሮሞ ከተማ ናት፣ ግን በራሱ ከተማ ላይ ይሰደባል፣ ይገፋል። አይደል? ግን እየኖረበት ያለው ሌላ ብሔር ብሔረሰብ ነው። ናውጣልኝ ብሎ አልተኮሰብኝ፣ ናውጣልኝ ብሎ አላባረረም። ቢሾፍቱ ሄደ ደርበዘይት ሄደ ብለህ ስምን ቀይረ እየኖርክ ነው። ውጣልኝ አላለም፣ ግን ባለቤቱን ለማስወጣት ትሞክራለህ። ምን አይነት አመፃ እንደሆነ ይሄንን ስትናገር ብሔርተኛ ያደርገዋል። ይሄንን ስትናገር ወንጌል ከዘርም ከምንም የተለየ ነው፣ ከቋንቋ የተለየ ነው። እዚህ ጋር ታዲያ አካሬባ እንደ ሙንከም እንደ አህያ ሰዎችን ተሸክመ መሄድ የለብንም እንዴ? በልክ እኮ ነው። እኛም እኮ ሰዎች ነን። ይሄ ማለት አዲስ አበባ ውስጥ እኛ ስንንቀሳቀስ ጫማ ገዛችሁ፣ ልብስ ገዛችሁ፣ ቤት ሰራችሁ የሚል የቡዳ መንፈስ የተቀመጠባችሁ ሁሉ ጊዜ በትላንትና ጭንቅላት የሚያስቡ የቴክኖሎጂ የሚል ትራንስፎርሜሽን ለውጥ የማይለውጣችሁ ሰዎች ምንድን ነው የምትለው? እኔ የተወሰኑ ሰዎችን እንደ ትልቅ አድርጎ በማህበረሰቡ ዘንድ ያለውን አብሮ የመኖር እሴት መናድ አይደለም እንደዚህ። እነኛ የተወሰኑ ሰዎች ውስጥ ያለው ነገር በብዙዎች ላይ ጫና ያደረገውን ሐሳብ መምታት ፕላን አለኝ ነው። ስለዚህ የተወሰኑ ሰዎች ናቸው እንጂ ህዝብ እንደምታውቀው የመጠላላት ወይም ደግሞ አንዱ የኔ ነው ያኛው ምናምን የማለት ጉዳይ ሰሩበት። እነኚህ ሰዎች ነው የሰሩበት። ጥላቻን እየዘሩ ያሉ ይሄ ነው። አይታለ እንደነገርኩ እኮ የኦሮሞ ህዝብ መካከል በትንሹ አማራ ብሔር እንኳን 10 ሚሊዮን የሚሆነው ኦሮሚያ ክልል ውስጥ ይኖራል።
ኦሮሞ ውጣልኝ አላለም። አሁንም ከቻለ አማራ 10 ሚሊዮን ተጨምሮ 20 ሆኖ ይኑር። ኦሮሞ ጥላቻ የለውም ማንንም የማባረር ምናምን መፍቱን መሬቱን የሰጠው እግዚአብሔር ነው። ግን የሚገርም እዛ የምኖረው አይታል አይደለ ኦሮሞ በራሱ ቤቱ እንኳን እንዲኖር አይፈልግም። ይሄ እየተወዛገበ አሁን የአባታችን የአያታችን ቤተ መንግስት እንርሳለን ተብሎ ስለ ቤተ መንግስት ቀን በቀን እየሰማ ነው የምናድረው። ድሮ ስለ 4 ኪሎ ማንም ሲያወራ አልሰማም። አሁን ኦሮሞ ከገባ በኋላ 4 ኪሎ ዳይመንድ ሆነች። በህልም 4 ኪሎ ነው እያዩ የሚያድሩት እነዚህ ሰዎች። እንደው እንቅልፋችሁ ራሱ ምን አይነት የተረገመ እንቅልፍ ቢሆን ነው? እንደው ቁጭ ብሎ ቢያድሩ ነው የሚሻል። ይሄንን እያለሙ ቢያድሩት አይታል። ኦሮሞ ሲገባ 4 ኪሎ ለብዙ ሰው ተገለጠ። ይሄ ነው። ይሄንን ስንናገር አይወዱ። ክርስትና ይሄንን አይቃወም። ክርስትና ራስን ሆነ እንድታመልክ ኢየሱስ ክርስቶስ ማንነቴ ምናምን እኔ የሚሞተው ምኖረው ማለት የሚገዛ ለሱ ነው እንጂ እዚህ ጋር አንተ በመታደርግ በየናከኝ በዚህ ምድር ላይ እየጮክንከኝ አይሆንም። እና ኦሮሞ እንደምታየው መሀል ኢትዮጵያ የሚኖር ህዝብ ነው። ሁሉን የሚሸከም ህዝብ ነው። የሚያበላ ህዝብ ነው። የሚሰጥ ህዝብ ነው። የሚለግስ ህዝብ ነው። ኦሮሞ አይደለም ሀብቱን ደሙን ይሰጣል። አታለለ ታግሎ ነው ኢትዮጵያ ነፃ ወጣ። እዚህ ውስጥ ብሔር ብሔረሰቦች አሉት። የትኛም ብሔር ብሔረሰብ ጥላቻ አይለኝም። እሱን ማስመር ያለብን ይመስለኛል። እንዳልከው የተወሰኑ ሰዎች አሁን ደግሞ የሚሆነው ክብር ለሚገባ ክብር መስጠት አስፈላጊ ነው። ለማን ማለት ነው? አዎ ለኦሮሞ ህዝብ ስማኝ፣ ክብር መስጠት፣ ክብር ለሚገባ ክብር መስጠት። ይሄ ማለት እንደ ብሔር አቃፊ እንደሆኑ፣ እንደ ብሔር ሰጪ እንደሆኑ፣ እንደ ብሔር ሰፊ እንደሆኑ፣ እንደ ብሔር ትልቅ እንደሆኑ ሊገባችሁ ይገባል። ከዛ ውጪ ግን ማንኛውም ሰው እንደፈለገ መኖር ይችላል። ኢትዮጵያ ውስጥ ለሁላችን እኩል ናት። አንድነት አስፈላጊ ነው። አብዛኛው ከአንድ ብሔር አካባቢ ጽንፈኞች የሚነዘርዘር ጦርነት ፍላጻ መቆም አለበት። እኛንን የ60 ሚሊዮን ህዝብ እያለ እኮ የተደረገ በፊትም የተደረገ ደባ እኮ ብዙ ተንኮል እኮ ነው የተሰራብን። አይታል አይደለም? ኦሮሞኛ ቋንቋ እንደሌላ ቋንቋ መመልከት። አንድ ነገር ተመልከት። እውነት ከተናገሩ እዚህ ምድር ላይ ሰው አይወድም። እኔ አሁን ቸርች አገልጋይ ነኝ። ቸርች ውስጥ አገለግለዋለሁና ወደ ጌታ የመጣሁት እኔ 2005 ነው። አማርኛን አፍደል አላውቅም። ወደ ወንጌል ሲመጣ ግን ይሄን ወንጌል ለመስበክ ብዬ አማርኛውን አሁን ካንተ ጋር ማውራ እየሰባበርኩ ነው ተማርኩት። ግን ቸርች ውስጥ መጡና 50 ዓመት ምናምን ኢትዮጵያ ማለት ኦሮሚያ ክልል የሚኖሩ ውስጥ ዋቀዩ አከስ እንጀዳው ምን ማለት ነው? አልሰማም። የት ነው ተወለድሽው? እዚሁ የት? ሻሸመኔ። ኦሮሞኛ ነሰምም አዋልሰም አይታል። ጥላቻ ምን አይል ከባድ እንደሆነ እውነትን ደግሞ ስትናገር አሁን የሆነ የጋራላ መንፈስ ያለባቸው ሰዎች ከተለያየ ቦታ ይፈልቃሉ። 50 ዓመት ኦሮሚያ ክልል ውስጥ ኖሬ ኦሮሞኛ መናገር አትፈልግም። 50 ዓመት በኦሮሚያ መሬት ላይ ኖሬ ኦሮሞን አትወድ። ከዛ በኋላ እኛ ነው የምናውቀው፣ እኛ ነው ምድርን የቆረቆር ነው የሚሉ ሰዎች መቆም አለባቸው። በዚህ መካከል አሁን ህዝቡን ልጆችን እያነሳሱ የአባቲ ቤተ መንግስት ትወርሳለህ፣ 4 ኪሎ ትገባለህ፣ የአያቲ ቤተ መንግስት ትገባለህ። አንደኛ ቤተ መንግስት የሚያስገባ መንግስት የሚያደርገው ራሱ ፈጣሪ ነው። የአባቴና የአያቴ ቤት እዛው አማራ ከሆነ አማራ ክልል ነው ያለው፣ እዛ ለዛም በምትኖርበት ቀበሌ ውስጥ። እዚህ አዲስ አበባ ውስጥ አባቴ አያቴ የሚሉም ከሆነ መሬቱ የኦሮሞ ነው፣ ቤተ መንግስቱም የኛ ነው ብለን እኛ መግባትም እንችላለን። ምክንያቱም በእኛ ቤት መንደር ሰፈር ውስጥ ነው ይሰራ። ግን አላልንም እኛ አታለ አይደለም። መንግስት የገባ በምርጫ ነው። መቤሜጌ በምርጫ ሊወጣ ይችላል። ቢወጣም ከወደፊት ነገም ኦሮሞ ይገባል ብዬ ነው የሚያስበው። እንግዲህ ስለዚህ በምርጫ ነው ቤተ መንግስት መግባት የምትችለው እንጂ እንደ ልጅ የላኩትን ጠቅላይ ሚኒስትር እንደ ልጅ የላክላችሁን ጠቅላይ ሚኒስትር እንደ ኦሮሞ እኮ አቃፊ የለም። ይገርማል። እንደ ኦሮሞ እኮ አንድ እኮ መሪ ከተነፈሰ እኮ እንዲህ የሚንሾካሾኩት እኮ ይሄ ሁላችሁም እንደፈለጋችሁ ነው እንስል መልሶ ከትግሬን ከጨረስክ ዳውት፣ ትግሬን የማይጨርሰው ከሆነ ጎልያድ፣ ኦሮሞ ጋር ከተጣላ ሙሴ፣ ኦሮሞ የራሱ መፍት ይገባል ካልክ ፈርዖን። ሌላ ስም ይውጣ እንጂ ሁሉም የራሱ የሚገባን ነገር ይወስዳል።